እንበለ ደዌ ወሕማም እንበለ ጻዕር ወድካም በፍስሐ ወበሰላም አመ ከመ ዮም ያብጽሐነ ወያብጽሕክሙ ወያሬየነ ብርሃነ ትንሣኤሁ በሰላም። አይሁድ አምላካችን አሳልፈው ለመስጠት የወሰኑበት ዕለት ዛሬ ረቡዕ ነው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ተጽፎ እናገኘዋለን። በቅዱስ ማቴዎስና በቅዱስ ማርቆስ አመዘጋገብ መሠረት በዕለተ ረቡዕ የሚከተሉት 3 ነገሮች ተጽፈዋል። አንደኛ፣ የካህናት አለቆች፣ የሕዝብ ሽማግሌዎችና ጸሐፍት ፈሪሳውያን በጌታችን ላይ ተማክረዋል። ሁለተኛ፣ ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቶ ቀብተዋለች። ሶስተኛ፣ ከዳተኛው ይሁዳ ጌታችንን አሳልፎ ለመስጠት ከጸሐፍት ፈሪሳውያንና ከካህናት አለቆች ዘንድ 30 ብር ለመቀበል ተሰማምቷል። የካህናት አለቆችና የሕዝብ ሹማምንት በጌታችን ላይ ይሙት በቃ ብለው ለመወሰን የሰበሰቡት ሸንጎ ሲኔሃድርየም ይባላል። በዚህ ሸንጎ ላይ በአብዛኛው የተሰየሙት ሰዱቃውያን ሲሆኑ ሌሎች ደግሞ ጸሐፍት ፈሪሳውያን ነበሩ። ሸንጎ በአጠቃላይ 72 አባላት የነበሩበት ሲሆን የሚመራውም በሊቀ ካህናቱ በቀያፋ ነበር። በዕለቱ ጌታችን ኢየሱስ ክርስቶስ እንዴት ይዘው እንደሚገሉት አይሁድ በዚህ ሸንጎ መክረዋል። ከዳተኛው ይሁዳም ጸሐፍት ፈሪሳውያንና የካህናት አለቆች በጌታችን ላይ የነበራቸውን ጥላቻ ያውቁ ስለነበር ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ በማለት ጌታችን አሳልፎ ሊሰጣቸው እንደሚችል ተሰማምቷል። ጌታችን ያስተምር በነበረበት ወቅት የአስቆሮቱ ይሁዳ ከምዕመናን ለሚገባው ገንዘብ ሰብሳቢ አቃቤ ንዋይ ነበር። ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቀረጠ የማስቀረት የእጅ አመል ነበረበት። ይሁዳ ፍቅረ ንዋይ እንደሚያጠቃው ድብቅ አመሉ ጎልቶ የወጣው ጌታችን በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው ውድ የሆነ ሽቶ በቀባችው ጊዜ ነበር። በዚህች ዕለት ይሁዳ የተቃውሞ ድምፅ ካሰሙት አንዱ ነው። ይህ ሽቶ ተሽጦ ለድሆች ቢሰጥ መልካም ነበር በማለት ያቀረበው ሐሳብ አዛኝ መሳይ ቅቤ አንጓች እንደሚባለው ነበር። ሽቶ ሲሸጥ የሚያገኘው ጥቅም አለ። ሽቶው በጌታችን እግር ስር ከፈሰሰ ለእርሱ የሚተርፈው የለም። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱ ማኩረፊያ ያገኘ መስሎት በቀጥታ ከካህናት አለቆች ዘንድ ሄዶ ጌታችንን በ30 ብር ለመሸጥ ተዋዋለ። ይህ ታሪክም በሦስቱ ወንጌላት ውስጥ በሚከተሉት ምዕራፎች ተመዝግቦ እናገኘዋለን። በማቴዎስ 26፣ በማርቆስ 14፣ በሉቃስ 22። የአስቆሮቱ ይሁዳ እንደ ሌሎች ሐዋርያት ከጌታችን ተምሯል። በረከተ ኅብስቱን ተመግቧል። ልዩ ልዩ ተአምራት በጌታችን እጅ ሲደረጉ ሁሉ ተመልክቷል። ጌታችንም ከሌሎች ሐዋርያት ሳይለየው እግሩን አጥቦታል። ከዳተኛው ይሁዳ ግን ለሐዋርያነት የጠራውን ተንበርክኮ እግሩ ያጠበውን ጌታ ለሞት አሳልፎ ሰጥቷል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት ተብሎ እንደተጻፈ ሌሎች ሐዋርያት ከጌታችን ዘንድ ፍቅሩን ገንዘብ ሲያደርጉ፣ ይሁዳ ግን እርግማንን ነው ያተረፈው። ገንዘብ የኃጢአት ሥር ነው ተብሎ እንደተነገረ የኃጢአት ሥር የተባለው ገንዘብ የክርስቲያኖችን ሕይወት ያዳክማልና ምዕመናን እንደ ይሁዳ በገንዘብ ፍቅር እንዳይወድቁ መጠንቀቅ ያስፈልጋቸዋል። ሰው ይህን ዓለም ቢያተርፍ ነፍሱን ከጎዳ ምን ይጠቅመዋል ተብሎ የተነገረው ቃል ልብ ማድረግ ይኖርብናል። ክርስቲያንን በማለት የክርስትናውን ስም በመያዝ እምነታቸውን የቆሙበትን ዓላማ በገንዘብ የሚለውጡ ሰዎች ዛሬም እንደ ይሁዳ ጌታችንን
እየሸጡት እንደሆነ ሊገነዘቡት ይገባል። ለድሆች መመጽወት ክርስቲያናዊ ግዴታ ነው። ዳሩ ግን በድሆች ስም የሰውን ገንዘብ ለግል ጥቅም ማዋል እጅግ የከፋ ኃጢአት ነው። እንደዚህ አይነት ሰዎች ለገንዘብ ብለው ድሆችን ለረሃብ፣ ለችግር፣ ባልንጀራቸውን ለመከራና ለሞት አሳልፈው ሲሰጡ ምንም አይጸጽታቸውም። እውነተኛ ክርስቲያኖች ግን ሕይወታችንን ለገንዘብ ፍቅር ሳይሆን ለእምነታችንና ለባልንጀራችን አሳልፈን መስጠት ይኖርብናል። በፍቅረ ንዋይ ተጠምደን ሰዎች አሳልፈው በመስጠት ለአይሁዳዊ ሸንጎ ምቹ ሆነን መገኘት እንደሌለብን መገንዘብ አለብን። በሊቀ ካህኑ በቀያፋ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊይዙት ሊገድሉትም ተማከሩ። ነገር ግን በሕዝብ ዘንድ ሁከት እንዳይነሳ በዓሉ ይለፍ አሉ። ሰውን ለመከራ አሳልፈው ለመስጠት፣ ለመስቀል፣ ለሞት እያሰብን በሰዎች ሞት እኛ ደስ የምንሰኝ በሰዎች ስቃይ እኛ ስንደሰት የምንታይ ብዙ ሰዎች እንገኛለን። በዓሉ የምናከብር ከሆነ ከአይሁድ የተለየ ሕይወት የለንም። አምላካችን እግዚአብሔር ከጥላቻ፣ ከክፋት፣ ከምቀኝነት፣ ከተንኮል፣ በግብዝነት ከተሞላ ሕይወት ይጠብቀን። አሜን።